ያለው እንኳን እንዴት ቀን እንደሚገፋ በተጨነቀበት ኑሮ አስማትና ተአምር ሆነበት ዙሩን ማክረር እንጂ ማቅለል ለዓለማችን ባልሆነበት በዚህ ዘመን እንደ ክርስቲያኖች ሊተሳሰብ የሚገባ ይኖር ይሆን? ብዙዎች ተስፋ የቆረጡ በጣም ብዙዎች ተስፋ የቆረጡ ታዲያ የረሳናቸው እንተዋወሳ። የዚህ ትምህርት ዓላማ እሱ ብቻ ሌላ አይደለም። እንድንጎራረስ በጥንቷ ቤተክርስቲያን ታሪክ ነገራችሁ። በዕለተ ሰንበት ሁሉ ጊዜ የገንዘብ ማዋጣት ይደረግ ነበር። በዕለተ ሰንበት ከዚያስ ለድሆች ይከፋፈል ነበር። የገንዘብ መዋጫችን የት አለ? የለም። እስኪ ሰብሰብ በሉና ምንጣፍ የምታነጥፉ ሰዎች አሁን ይቀየርና ምንጣፉ ሚኑር ግን ደግሞ ሐሳባችን ቀየር ብለን ለዚህ ለምስኪን ድሃ ጎዝጉዙለት እንዲበላ የሚራቡትን በቤት ቁጥር አውጥታችሁ እስኪ ሰብሰብ ብላችሁ ልባም እናቶች ትንንሽ አገልግል እያያዛችሁ እስኪ ተጎራረሱ። ልባም ወጣቶች እስኪ ይህንን አድርጉ። ተዉት። ለድሃ የሚሰጥ ለእግዚአብሔር ያበድራል ነው የሚለው መጽሐፍ ቅዱስ። ለእግዚአብሔር አበዳሪዎቹን እስኪ ስራሱ ክርስቶስ በረሃብ ምክንያት ለሞት ከተቃረበ የኛ መሽቀርቀር ምንድነው? በልክና በመጠን እንኑር ነው ዓላማው። አትልበሱ አይመርባችሁ እያልኩ አይደለም። በልኩ በመጠን ኑሩ አይልም ወንጌላችን። በመጠን ለምንድን ነው ሌሎቹንም እንዴ አታውቅም? እንደ አውሮፓውያን ለውሻ እኮ በአመት 8 ቢሊዮን ዶላር እኮ ነው ለውሻ ምግብ የሚያወጡት። ታዲያስ እነሱን ወቀስ እሺ፣ እኛስ ለተኩሳችን ለጥፍር መሞረጃችን ለዚህ አስደናቂ ዊጋችን አይኑር። እንደዚህ ምንም አይመርባችሁ እኮ። በመጠን አይሆንም፣ በልክ አይሆንም። እግዚአብሔር ይወደዋል ይሄን ያህል ብዙ ሰውነታችንና አካላችን ላይ ኢንቨስት ማድረግ፣ ትልቅ ፋብሪካ መገንባት እስኪመስል ድረስ የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹርባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል እግዚአብሔር ቃል። ዓመት አንድ ቀን ጥጋበኞች መፍጠር አይደለም፣ ሰካራም መፍጠር አይደለም መሆን ያለበት። በር የተዘጋባቸው እፍኝ ጥሬ ኩባያ ውሃ የሌላቸው እነዛ የሚያገላብጥ ያጡት ቅድስት መሆን ከፈለግሽ ይሄንን ስል ጽም ብለሽ እውቅና አገኘሽ አልገኘ የለም፣ ሰው አወቀ አላወቀ የለም፣ ተጨበጨበላ አልተጨበጨ አይመለከትም። ክርስቶስን ነው የምታስተናግደው። የእግዚአብሔር ቃል እንዲህ ይላል፣ ልጆችን በመልካም ማስተዳደር፣ እንግዶችን መቀበል፣ የቅዱሳንን እግር ማጠብ፣ በትሩፋት ታጌጡ ዘንድ እወዳለሁ። ትሩፋት እስካልከኝ ምንድን ነው? ይኸው አትርሳው። ያን መቅደስ ሲፈርስ ዝም አትበለው። ይሄ መቅደስ ሲፈርስ እንደምትረባረብበት ያ መቅደስ እየፈረሰ ነው። ድረስለት፣ ሩጥለት፣ ገስግስለት። አትርሳው። ያውም እንዲህ ባለ ከባድ ዘመን። እንደውም ሲራክ ምንድነው የሚለው? ምዕራፍ 11 ቁጥር 4 ላይ በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል። በልብስ ጌጥ መታበይ አይደለም። ይልቅስ ቅዱሳንን በማገዝ ሕፃናት እነዚያን ምስኪኖች ድሆችን በመንከባከብ የአዲስ አበባን ብቻ አይደለም የኢትዮጵያውያንን ሸክሙን የተሸከመ አንድ ሰው አታውቁም? ሁል ጊዜ ሳስበው ስለሚመስጠኝ ነው። አታውቁም? አንድ ሰው
ዓለም እንደ ጠራጊ ጉድፍ ተጠቅማ የጣለቻቸውን ሰዎች ሁሉ የሚሰበስብ አንድ ሰው አታውቁ? ቱቦ የተጣሉትን ሰዎች የሚሰበስብ ቤተሰብ የታከተውን የሚሸከም አንድ ሰው አታውቁ? አታውቁ? ይሄ በነፍሱ ወከፍ ይሰራ አገር ባዳነ ነው። የአገርን ዋጋ የተሸከመ አንድ ሰው አይታያችሁ? ባይቀረጽ ደስ ይለኝ ነበር። ይሄ መቆም አይችልም፣ ብዙዎችን ግን ያቆማል። አይችልም መቀመጥ አይችልም፣ ብዙዎችን ግን ከወደቁበት አንስቶ መብላት አይችልም፣ ብዙዎችን ግን ረሃባቸውን አጥፍቶ ወንጌል ይላል። ይሄ ነው በቃ እየቀለጠ የሚያበራ ወንጌል ይላል። ይሄ ነው እያካፈለ አይደለም የሌለውን እንኳን የሚሰጥ ወንጌል ይላል። ይሄ ነው። ይሄን ኑርበት። ጥቂት ሊለምኑን አይገባም። ለምን ልንሰጣቸው ነበር የሚገባው ወገኖች።